ነገሥታት አሳዳጊዎች ይሆናሉ። ቤተክርስቲያንን የሚያጸና እነ ፀሐይቱ የኢትዮጵያ መብራት በተለይ ዜር ገዳም የሚባል የኢየሩሳሌም ገዳማት የኢየሩሳሌም የኢትዮጵያ ገዳም ያንንን ደብዳቤ እየተላላከች ያሳነጸች የሰራች ብዙ ታምር ያደረጉ ነገሥታት ማለት ነው። እና ሄደው ያመጣሉ ማለት እንግዲህ እጄን ወደ አይዛብ እልካለሁ 12 ሐዋርያትን መጀመሪያ 120 ቤተሰብ ብቻ በኢየሩሳሌም ላይ ነበሩ። ጌታችን ኢየሱስ ክርስቶስ ካረገ በኋላ ግን በአራቱ ማዕዘን እየዞሩ እንዲያስተምሩና በስላሴ መጀመሪያ በስላሴ ስም እንዲያጠምቁ ያው ያስተማሩትን ማለት ነው። ያንን ካስተማሩ በኋላ አጥምተው ሌላ አስተማሪ ተክተው ወደ ሌላው እንዲሄዱ አድርጓል። እና ክርስትና በዓለም ላይ ጠፍቷል። ትንሽ ነበረች ቤተክርስቲያን፣ ብዙ ሆነች። ቤተክርስቲያን ማለት ደግሞ ይሄና እናንተ ናችሁ። ህንፃው ብቻ አይደለም። አብዛኛውን ወንጌልና መልእክታት ቤተክርስቲያን እያለ የሚሰራው ምዕመናንን ነው፣ እኔና እናንተን ነው። የክርስቶስ ማደሪያ ቤት ማለት ማደሪያ ነው፣ የክርስቶስ ማደሪያ ስለሆነ ነው። እና ነገሥታት ይመጣሉ ወይ ሰግዱ ታይተገለ ከግርሻማ ይሰግዳሉ፣ የግርሽን ትቢያ ይልሳሉ። አየህ ምን ማለት ነው? ይልሳሉ። ይህንን ለምን ሊጠቅማቸው ነው? እናንተ ስትሳለሙ ከዛ ላይ የአቡነ አራ እምነት አፈር ነው። ለምን ጊዜ ነው የምንቀበው? ለምን ጊዜ ነው የምንባለው? ኢሳይያስ በትንቢቱ ምዕራፍ 60 ቁጥር 14 ላይ ይላል ወይ ከውኑ አጥዋንሽ መድኃኒተ አየህ አንባዎችሽ መድኃኒት ሆነው ሰውን ያድናሉ፣ አማኞችን ማለት ነው። ስለዚህ እኛ ካመነ እግዚአብሔር ደግሞ ያድነናል። ለዚህ እኮ ነው አለማዱ ገና ሆነ ቤተክርስቲያኖች ብሎ በሜሮን የተቀበለ ነው። ግን ተዛማዶ ሆነን ገና ያንን አብሮን የምንሳለመው ቆጥሮን ማለት ነው። መጻሕፍት ስላዘዙን ነው፣ በመጻሕፍት ስለተቀመጠልን። ይህንን ደግሞ ካመነ እንድናለን፣ እንፈወሳለን። እንድንፈወስ እግዚአብሔር የእሱ ፈቃዱ ይሆንልን። ሌላው ቤትሽን ዘግተሽ ዘይትና ትርሞየው ማለት ምን ማለት ነው? እኛ እንዴት እንደምንጠመቅ እንዴት እንደምንቆርብ ለመናፍቃን አንናገርም። የእኛን ምስጢር የምናውቀው እኛ ብቻ ነን። ኦርቶዶክሳውያን መምህራን፣ ሊቃውንት፣ ተርጓሚያን ያላቸው ቅዱስ ጳውሎስ በመልእክቱ በሁለተኛ ቆሮንቶስ ምዕራፍ 4 ላይ እመሪትኑን ትምህርትነ ክዱኑ ለርሱማን ወለንፉቃን ትምህርታችን ስውር ቢሆንም ስውር የሆነ ለመናፍቃን ለካዲዎች ነው እንጂ ለእኛ አይደለም። ለእኛ ግን ክርስቶስ ነው የተገለጠ ነው። እኛ እናውቀዋለን። 5 አዕማደ ምስጢርን ተምረናል፣ እናስተምራለን። የእግዚአብሔር ምስጢር እናውቃለን። ነገር ግን የምናውቀውን መናፍቃን ዝም ብለን መድረክ ካልሆነ በስተቀር ስለማያምኑ እነሱ ደግሞ ምንም የሚያውቁት ለማሳሳት ብቻ ስለሆነ አልፎ አልፎ የሚያሳትቱን ቃል የሰውን የሚያሳትቱበትን ቃል ነው። ያንን ካልሆነ በስተቀር ምንም የሚያውቁት የለም። ለምንድን ነው? ክዱን ነው፣ የተሰወረ ነው ማለት ነው። ቅዱስ ጳውሎስ ለአንድ ባል አግብታችኋለሁ ይላል ኦርቶዶክሳውያንን። በአንድ ጀት ነው ብያቸዋለሁ። ለአንድ ለክርስቶስ አግብታችኋለሁ እያለን አይደለ? ይህንን እነሱ ምን ብለው ሊመረቁ ነው? አንድ ባል የተባለው ትምህርታቸው ሁሉ ጠማማ ነው። ለምሳሌ ምንም አያውቁትም የምላችሁ በሮሜ ምዕራፍ 6 ስትመለከቱ ከታች መንፈስ ቅዱስ በማይነገር መቃተት ለእኛ ይማልዳል ይላል። ልብ በሉ። አስተረጓጎማቸው እንኳን የተሰነካከለ በሞባይላችን ያልነው ይቃተታል ማለት እኮ ነፍስና ስጋው ሊለይ የደረሰ ሰው ነው ይቃተታል የሚባለው። እኔ ተወልጄ ባደኩበት ሀገር ቋንቋ፣ በሌላው ደግሞ አላውቅም። መቃተት ማለት ሊሞት የደረሰ ሰው ነው። አሁን መንፈስ ቅዱስን አማላጅ ያደረጉ ምዕራፍ 8 ቁጥር 25 አካባቢ እልፍ ብለው ደግሞ 34 ቁጥር ላይ ኢየሱስ ክርስቶስን ያማልዳል ይላሉ። አሁን ስንት አማላጅ ያገኘን ማለት ነው? ስንት አማላጅ ያገኘን? ስላሴ ስንላቸው ሆት አሁን ከታች መንፈስ ቅዱስ አማላጅ ነው አሉ። ከላይ ደግሞ ኢየሱስ አሉ። ስንቱን አማላጅ ያደረጉ? ሁለቱ። አሁን እንደገና በሁለተኛ ቆሮንቶስ ምዕራፍ 5 ላይ ደግሞ እግዚአብሔር አብ ደግሞ እንደሚማልድ ይናገራሉ። ስለዚህ ሶስቱም አማላጅ ሆኑ። አራተኛ አለ
የለም። በቃ ይሄ ነው የማያውቁት። ለእነሱ የተሰወረ ነው። የእኛ ቤት ስውር ነው። ለእኛ ግን ያችን ቤት በውስጡ ነው ሁሉም ጓለውን ሁሉም ነገር ታያለች። ለውጭ ግን አይታይም። ለመናፍቃን የኛ ምስጢርም አይነገርም። እና ይሄ ነው። ሌላው የመጨረሻውን ልንገራችሁና ሊቀርብ ስራም ይሄ ራሱ ትርጉሙ አያልቅም። ስለዚህ አዲስ ሴት ጋራ ስለ ቤተ ክርስቲያን የተናገሩት አባቶቻችን የሰው ልጅ በዚህ ዓለም ሲኖር ጥሩ ስራ ሰርቶ እግዚአብሔር በሩ ክፍት አድርጎ እንዲቀበለው ማድረግ መሆን አለበት። ምክንያቱም መንግሥተ ሰማያትን በአምስቱ ደናግል አባባት ደናግልና በአምስቱ ሰነፎች መስሎ ተናግሮታል። መንግሥተ ሰማያት ምዕራፍ 25 አምስቱ ደናግልና አምስቶች ሰነፎችን ትመስላለች። ሁለቱም አንዶቹ አምስቱ ጠበባት የተባሉት መብራትን ዘይትን በማሰሯቸው ይዘዋል። አምስቱ ደግሞ ሰነፎች ናቸው። መብራት ብቻ ነው፣ ዘይት አላዙም። ሁሉም ጠበቁ፣ ሙሽራው አልመጣም። ተኙ። ሲተኙ ድንገት ሙሽራው መጣ። ለመቀበል ወጡ። እኛ ዘይት አላዝንም፣ ከዘይታችሁ ስጡን አሏቸው። አምስቱ ጠበባትን እንዴት አሁን ስጡን ትላላችሁ? ሁላችሁ በሏቸው። ሊገዙ ሲሄዱ ሙሽራው ገባ። ከዛ በኋላ ክፈቱን አሉ። አንከፍታችሁም፣ በሩ ተዘግቷል። ሙሽራውም ሚዜውም ሁሉም ገብቷል አላቸው። በሩ ተዘጋባቸው። ይህ ማለት ምን ማለት ነው? አምስቱ አብዳት ሰነፎች የተባሉት የሙሴ መጻሕፍትን እናውቃለን ይላሉ። እስራኤል ናቸው። ባጭሩ በጣም ብዙ ታሪክ አለው። እነሱ የሙሴ መጻሕፍትን እናውቃለን ይላሉ፣ እግዚአብሔርን ሕግ እናውቃለን ይላሉ። ግን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ አልተቀበሉትም። በዮሐንስ ወንጌል ምዕራፍ 1 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን ስልጣንን ሰጥቷቸዋል፣ ልጅነትን ሰጥቷቸዋል። አምስቱ ጠበባት የተባሉ ደግሞ በዚህ ዓለም ሲኖሩ አይዛን ናቸው። በአራቱ ማዕዘን ያሉ በአራቱ ማዕዘን የሙሴ መጻሕፍትን የሚያውቁ ኋላ ከሙሴ መጻሕፍት በኋላ አምስቱ አዕማደ ምስጢርን ጠንቅቀው የሚያውቁ ማንም ክርስቲያን አምስቱ አዕማደ ምስጢርን ጠንቅቆ ካላወቀ ክርስቲያን ሊባል አይቻልም። አምስቱ አዕማደ ምስጢርን መማር አለበት። አምስቱ አዕማደ ምስጢርን ጠንቅቆ ካወቀ ደግሞ እውነተኛ ክርስቶስ ነው። ብዙ ይሳ የተወሰነ ሙሽራው ሲዘጋጅባቸው ተኙ ማለት ሰው ከሞተ በኋላ ለብዙ ዘመን ክርስቶስ በዳግምነት ሲመጡ ድረስ በመቃብር መኖራቸውን ሲናገር ነው ይላል። እና እኔና እናንተ ባጭሩ ፍች የመጨረሻ ፍች ከተዘጋ በኋላ ብንጮህ ዋጋ የለውም፣ አንድንም እንጊዜ በሩ ሳይዘጋ እግዚአብሔርን መለመን ያስፈልጋል። በሩ አልተዘጋም፣ ገና ነው። ነገር ግን ይዘጋ ትንሽ ገርበት እያለ ነው። ይህንን ደጅ ደግሞ ለዓለመስ እንዳይዘጋብን ልንጠነክር ይገባል። ከተዘጋ በኋላ የለም። አንድ ሰው ወይን ቤት እንዲገባ ከተፈረደበት በኋላ አቋርጦ መውጣት ይችላል። ምናልባት የባለስልጣን ወገን ከሆነ በተለያየ የተባባሰበት ያስወጣል፣ እናውቃለን አይደል? ከዛ ውጭ ግን የመጨረሻ ፍርድ ተፈርዷል። ወይን ቤት የመጨረሻ ፍርዱን ለ20 ዓመት ለ10 ዓመት በአሞክሮ ብቻ ነው የሚፈታው። አዛውት አይፈታም። እኛም የመጨረሻ ፍርድ ለጥፋትም አይደለም ስንሞት በዚህ ዓለም ሳለን እግዚአብሔር ማሱን ሲያመጣብን ማስ ከመጣ በኋላ ምንም ማለት የለውም፣ መዳን አንችልም። ቀዳሾቹም እየቀደሱ በአሕዛብ ሲታረዱ መጽደቅ አይችሉም። አያስቀድሙም እስካልገቡማ ድንገት እየቀደሱ እያለ ድንገት እያስተማርኩ እንዳለ አሕዛብ መጡ አረዱ። መጽደቅ የለም፣ በሩ ተዘግቷል። ሰባት ቀን የመርከቧ መስኮት ከተዘጋች በኋላ በመያዝ ሊጠፉ ቀዝሬ ሲደርስ ከዛ በኋላ አረባታችሁ አስገባን እያሉ ወደ ኖህ ጮኹ። ኖህ ግን የለም መርከቢቱ ተዘግታለች እንጂ መዳን አትችሉም አለና እንድንድን እግዚአብሔር ይፍቀድልን። ራሳችንና ምንድን ነበረ ራሳችን ራስሽንና ልጆችሽን አደኝ እያ ሁላችን እናት በልጇ ተጠያቂ ናት። አባትም እንዲሁ ተጠያቂ ነው። በተለይ መንፈሳውያን አባቶች የራሳችን አለ፣ የህዝቡ ኃጢአት አለ፣ የኛው የስጋ ልጆች አሉ።
ይህንን በዚህ ሁሉ እንዳንጠየቅ ራሳችንን አድነን ልጆቻችንን ሁሉ እንድናደርግ እያደረግልን በልጆቻችን ኃጢአት እኛም ተጠያቂ ነን። ልጆቻችን ኃጢአተኛ የሆኑ እኛ በትክክል በስነ ስርዓት ስላላሳደግናቸው ነው እና በትክክል በስነ ስርዓት አሳድገን ልጆቻችንን ከእግዚአብሔር ጋር አስታርቀን የእግዚአብሔር መዓቱ እንዲርቅልን ምሕረቱ ደግሞ በእኛ ላይ እንዲያደርግ የእሱ ፈቃዱ ይሁን። ያስተማረን የመከረን የልዑል እግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም የቅዱሳን አማላጅነታቸው ተራዳኢነታቸው አይለየን። አንቺንና ልጆችሽን አድኝ። ሁለተኛ ነገሥት ምዕራፍ 4 ቁጥር 7 ወስብሐት ለእግዚአብሔር።